ትምርት ያለሁኝ በጣም ብዙ ከደቡብ ምስራቅ ኤዥያ እንደገና ደግሞ ከአረብ ሀገራት ለትምርት የሚመጡ በጣም ብዙ ተማሪዎች ነበሩ። እነዚህ ተማሪዎች በተለይ ደግሞ አረቦቹ የሚይዙት መኪና፣ የሚለብሱት ልብስ፣ የሚያረጉት ጫማ ከዚህ ዓለም ውጪ ነበር። እንደዚህ አይነት ነገር አይታችሁ አታቁም። ኢቭን የሚቀቡት ሽቶ ራሱ ከሾላ እስከ መገናኛ ድረስ ይሸታል። በጣም ኤክስትራቫጋንት ናቸው። ብር ለማጥፋት ብር ለማውጣት አይሳስቱም። ከዛ ግን ልብ ብዬ ሳያቸው ምን አስተዋልኩ መሰላችሁ? ፊታቸው ላይ ደስታ የሚባል ነገር ጭራሽ አይነበብም። አይስቁም፣ አያወሩም። ተሰብስበው ሲጫወቱ ሲቀላለዱ አይታዩ። ተሰብስበው አንድ ላይ ከተቀመጡ እንኳን ጫማቸውና ሰዓታቸውን ፎቶ በማንሳት ቢዚ ናቸው። እርስ በርስ አያወሩ። እንደገና በጣም ብዙ የሆነ ከአቅማቸው በላይ የሆነ ምግብ ያዙና ሬስቶራንት ውስጥ ገብተው ትንሽ ነካክተውት ከዛ የተቀረውን ይደፉታል። ላይክ የተሰጣቸው ህይወት ያላቸው ኑሮ ምን ያህል እድለኛ እንዳረጋቸው በጣም ብዙ ሰው የነሱን ህይወት እንደሚመኝና እንደሚጋደልበት አያውቁም። ምንም ነገር አያስገርማቸውም፣ አያስደንቃቸውም። በቃ አሰልች የሆነ ህይወት ነው የሚኖሩት፣ ተደጋጋሚ የሆነ ህይወት። ከዛ ልክ ያንን ሳይ ከደሃ ሀገር መምጣቴን በጣም ወደድኩት። እግዚአብሔርን ከኢትዮጵያ መፈጠሬን እንዳመሰግን ያደረገኝ። እኔ እኮ እዚህ ሀገር መጀመሪያ ስመጣ ሁሉ ነገር ብርቅ የነበረ ኢቭን ውሃ ቧንቧ እንኳን ከፍቼ በመፈልገው ሰዓት የሚፈስ ውሃ ለውም ሙቅ ውሃ ሳይ በጣም ነበር ደስ የሚለኝ። አሁንም ደስ ይለኛል። አሁንም ብርቄ ነው። እንደገና ኢትዮጵያዊነቴ ይሆናል። ነገር ግን አሁንም ድረስ ቢሆን ምግብ ሲደፋ ሳይ እንባንባ ነው የሚለኝ፣ ይተናነቀኝ። በዛ ላይ እኛ ኢትዮጵያውያን አብሮ የመሆንና የቤተሰብ ቫልዩ አለን። ተሰብስበን መጫወትና መሳቅ ማውራት እንወዳለን። እነዚህ ልጆች እስከማያቸው ድረስ ግን ደስታ በገንዘብ የሚገዛ ይመስለኝ ነበር። በቃ ይሄ ሲኖረኝ ይሄንን አርጌ እንደዚህ ሆኜ ነበር ማለት ሁሉ ጊዜ ለራሴ። አዎ ገንዘብ አይኖራችሁ አይደለም፣ ገንዘብ ሲኖራችሁ ህይወታችሁን በጣም ነው የሚያቀለው። ግን እመኑኝ በራሳችሁ ደስተኛ ካልሆናችሁ፣ ኦሬዲ ባላችሁ ነገር የምታመሰግኑ ሰዎች ካልሆናችሁ ገንዘብ ኖሯችሁም ደስተኛ አትሆኑ። ትንሽ ነገር ኖሯችሁ በትንሿ ነገር የምታመሰግኑ ከሆናችሁ የተሻለ የተጨማሪ ነገር ሲመጣ የበለጠ ደስተኛ ነው የምትሆኑት፣ የበለጠ አመስጋኝ ነው የምትሆኑት እንጂ ሌላ የተሻለ ነገር ደግሞ ሁሉ ጊዜ አትፈልጉም። ሁሉ ነገር ተሰጥቷችሁ ስትኖሩ ግን የስራን ትርጉም አታውቁትም፣ የገንዘብን ትርጉም አታውቁትም፣ የአብሮነትን ትርጉም አታውቁትም፣ የጓደኝነትን ትርጉም አታውቁትም፣ ታረቦ መብላትን እንኳን አታውቁትም ትርጉሙን። ሁሉ ነገር አሰልቺ ነው፣ ሁሉ ነገር አላችሁ ብላችሁ ነው የምትኖሩት። ያ ደግሞ ህይወት አይደለም።